ስፍራ አሁን ያለንበት ስፍራ በጽሩ ወይም በግሪኩ ሊቶስትሮስ ይባላል ወይም ሊቶስትራ ይሉታል። በዕብራይስጡ በሂብሩ ደግሞ ገቦታ ወይም ገበጣ ይባላል። በግዕዙ ደግሞ ጸፍጸፍ ይባላል። በአማርኛው ንጥፍ ድንጋይ ማለት ነው። በአማርኛ ንጥፍ ድንጋይ ማለት ነው። ይሄው ማየት ትችላላችሁ። ራሱ ይሄ የተነጠፈ ድንጋይ ነው፣ ንጥፍ ድንጋይ ነው እና በግሪኩ ወይ በጽሩ ሊቶስትሮስ ወይም ሊቶስትራ ይባላል። በዕብራይስጡ ገቦታ ወይም ገበጣ ይባላል። በግዕዙ ጸፍጸፍ ይባላል ወይም ደግሞ በአማርኛው ንጥፍ ድንጋይ ማለት ነው። ይሄ በዮሐንስ ወንጌል ምዕራፍ 19 ቁጥር 13 ጀምሮ ተመዝግቧል። እንደዚህ ይላል። ጲላጦስም ይህን ነገር ሰምቶ ኢየሱስን ወደ ውጪ አወጣው ይላል። በዕብራይስጥም ገበታ ወይም ገበጣ በተባለው ጸፍጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ ይላል። ይሄ ስፍራ ጲላጦስ በፍርድ ወንበር የተቀመጠበት በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የፈረደበት ለአይሁድም አሳልፎ የሰጠበት ስፍራ ነው። ይህ ስፍራ ማለት ነው። ጉዞ ከዚህ ነው ወደ ጎልጎታ የሚቀጥለው ማለት ነው። የመጀመሪያው ምዕራፍ ይሄ ነው። እያስተዋላችሁ ነው? ይሰማል? እና ከዚህ ተነስተን ነው እንግዲህ ይሄ አንደኛው ምዕራፍ ነው 14ኛው ምዕራፍ ድረስ የምንጓዘው ማለት ነው። እና እንደዚህ ብሎ ያመጣዋል እና እሱን ንጉሳችሁን ነው ብሎ ጲላጦስ ኢየሱስ ክርስቶስን ሲያወጣላቸው ለአይሁድ እነሱ ምንድነው ያሉት? አስወግደው ስቀለው እያሉ ነው የጮሁት። ንጉሳችሁን ልስቀለውና አላቸው ነው የሚለው። የካህናት አለቆችም ከቄሳር በቀር ሌላ ንጉስ የለንም ብለው መለሱለት ነው የሚለው። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው ይላል። እንዲሰቀል ምን አደረገ? አሳልፎ ሰጣቸው። ጲላጦስ በዚህ ቦታ ነው፣ በዚህ በፍርድ ወንበር በዚህ ቦታ ነው እንዲሰቀል አምላካችን ኢየሱስ ክርስቶስን አሳልፎ የሰጣቸው። ክርስቶስ የተፈረደበት ስፍራ ነው ይህ ስፍራ ማለት ነው። እና ኢየሱስን ይዘው ወሰዱት ይላል። ከዚህ ነው ያወጡት እያጋፉ ማለት ነው፣ እንደ ወንጀለኛ። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ ነው። እና ከዚህ ተፈረደበት እያዳፉ ይዘውት ወጡ። ከዚያ ሁለተኛው ምዕራፍ ላይ ደግሞ የሆነው ይቀጥላል ማለት ነው። ሁለተኛው ምዕራፍ ላይ የሾህ አክሊል ደፍተውበታል፣ ዘብተውበታል። እነሆ በእጁ በትር አስይዘው እየቀለዱ የአይሁድ ንጉሶ እያሉ ሰግደውለታል። የለበጣ ማለት ነው፣ የዘበት ማለት ነው። በዚያ በሁለተኛው ምዕራፍ ላይ ነው መስቀሉን ያሸከሙት። በዚህ ስፍራ ተፈረደበት። ጲላጦስ ከፈረደበት በኋላ አሳልፈው ሰጠው፣ እያጋፉ ወሰዱት ማለት ነው። አሁን ምዕራፍ 1 ላይ ነው ያለነው። ለምን ሁሉን በየስፍራው ማለት መልካም ስለሆነ ብዬ ነው። ምናልባት እንደተባለ ከሆነ 8 ሰዓት የሚጀመር ከሆነ በመርሃ ግብሩ መሰረት ትንሽ ደቂቃ ነው የሚቀረው። አሁን 20 ደቂቃ መሰለኝ የሚቀረው። ሌላውን በቦታው ላይ ማየት ነው። ምናልባት ይሄንን እድል እዛ ቦታ ላይ ላናገኘው እንችላለን። አሁን በጸጥታ ነው ያለነው። ከዚህ በኋላ ግን ጉዞ ሲጀመር የፍኖተ መስቀል ወይም የመስቀሉ መንገድ ጉዞ ሲጀመር እንዲህ አይነት ነገር አይኖርም። መጨናነቅ ነው፣ መጋፋት ነው። እዛ ቦታ መደማመጥም አስቸጋሪ ነው። በጣም ህዝብ ይበዛል። እንግዲህ ቅርብ ያሉ ሰዎች ናቸው የመስማት እድል የሚኖራቸው ማለት ነው። እና በአጭሩ ይሄንን ታሪክ ጊዜው እስኪደርስ ድረስ ማለት ነው ሌሎቹንም ምዕራፍ በተለይ ከኛ ጋር ላልተጓዛችሁ በሌላ ማህበራት ወይም ጉዞ የመጣችሁ እንግዳ እንዳይሆንባችሁ ባጭሩ ምዕራፎቹን ጠቁማችኋለሁ።
እግዚአብሔር አምላካችን ማስተዋሉን ይስጠን። ሁለተኛው ምዕራፍ ከዚህ አልፈን የምንሄድበት ማለት ነው። የሾህ አክሊል ጎንጉነው የደፉበት ስፍራ ነው። ራሱን በመቃ የመቱበት ስፍራ ነው። ወንጌላዊው ቅዱስ ማርቆስ መዝግቦታል። ወንጌላውያኑ ሁሉን መዝግበዋል። ነገር ግን ሁሉንም ብንጠቅስ ጊዜ ስለማይበቃ አንዳንድ ማስረጃዎች ነው የምናየው። የማርቆስ ወንጌል ምዕራፍ 15 ቁጥር 16 ጀምሮ ማየት ትችላላችሁ። ወታደሮችም ፕሪያትሪዮን ወደሚባል ግቢ ውስጥ ወሰዱት ይላል። ጭፍራውንም ሁሉ በአንድነት ጠሩ ይላል። የማርቆስ ወንጌል ምዕራፍ 15 ቁጥር 16 ጀምሮ ማለት ነው። ይሄ ፕሪያትሪዮን የሚለው በሮማውያን ፍርድ ቤት ማለት ነው። ወደዚያ ወሰዱት፣ ከዚህ አውጥተው ማለት ነው። እንዲህም ሆነ ነው የሚለው፣ እነሆም ቀይ ልብስ አለበሱት፣ የሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ ይነሱት ጀመር። ቀልድ ማለት ነው፣ ሲዘብቱበት ነው። ራሱንም በመቃ መቱት፣ ምራቃቸውን ጥቅ እያሉ ተፉበት፣ ተንበርክከውም ሰገዱለት። ከተዘባበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት ይላል። እዚህ ወስደው በዚያ ስፍራ ነው ያሰሩት፣ በሁለተኛው ምዕራፍ ላይ ማለት ነው። እና እየዘበቱበት እየቀለዱበት በምራቁ ከእናቱ ማህፀን ጀምሮ አይነ ስውር ሆኖ የተወለደውን ሰው ምራቁን ትፍ ብሎ ትቢያውን፣ ጠበሉን፣ ደቃቁን አፈር ለውሶ አረሶ የአይን ምልክት አበጅቶለት ሂድና በሰሊሆም መጠመቂያ ታጠብ ብሎ ያዳነውን አይነ ስውሩን ያበራውን አምላክ ጸያፍ ምራቅ ጢቅ እያሉ ተፉበት፣ ቀለዱበት። በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ስንመለከት ከእናቱ ማህፀን ጀምሮ አይነ ስውር የሆነውን ሰው አምላካችን ኢየሱስ ክርስቶስ በምራቁ አይኑን አብርቶለታል። እንዲህ ያለውን አምላክ ግን ምራቃቸውን ጥቅ እያሉ ተፉበት ማለት ነው። መላእክት በፍርሃት በረዓድ በመንቀጥቀጥ የሚገዙለትን አምላክ ሱራፌል ፊታቸውን እግሮቻቸውን በሁለት ክንፋቸው የሚሸፍኑለትን አምላክ የምታቃጥል እሳተ መለኮት ነህ፣ አንተን ማየት አይቻለንም፣ ወደ አንተ መቅረብ አይቻለንም የሚሉትን አምላክ እነሱ ግን አሰሩት፣ አይኑን በጨርቅ ሸፍነው ዘበቱበት፣ ምራቃቸውንም ጥቅ እያሉ ተፉበት። ተደፋፍረው ማለት ነው። ኃጢአት ለባህሪው የማይስማማውን እንከን የማይወጣለትን ነውር ነቀፋ የማይገኝበትን አምላክ እንደ ወንጀለኛ እንደ በደለኛ መስቀል አሸክመው እያንገላቱ ወሰዱት ማለት ነው። ይሄ ሁለተኛው ምዕራፍ ላይ የሚጀምር ነገር ነው። ሶስተኛው ምዕራፍ ላይ የተፈጸመው ነገር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ክብደት፣ ከመንገዱ ርቀት፣ ከመከራው ጽናት የተነሳ የወደቀበት በመጀመሪያ የወደቀበት ስፍራ ነው። ሶስተኛው ምዕራፍ ላይ መጀመሪያ የወደቀበት ስፍራ ነው። እኛን ከወደቅንበት ሊያነሳ መስቀል ተሸክሞ እየተንገላታ ወደቀ። ያ ስፍራ የሱ በመጀመሪያ የወደቀበት ስፍራ ነው። ምዕራፍ 3 ላይ ስትደርሱ ይሄንን ማሰብ ይገባል። አራተኛው ምዕራፍ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጋር የተያየበት ስፍራ ነው። ያ ስፍራ ወደ መከራው እንዳትቀርብ፣ ወደዚህ እንዳትጠጋ፣ በፍርዱ ጊዜ በቅርብ እንዳትሆን ክፎቹ ከልክለዋት ነበር፣ አርቀዋት ነበር፣ አግደዋትም ነበር ከልጇ ለይተው ማለት ነው። በዚያ ግን የመከራውን እየተቀበለ መስቀል ተሸክሞ በሚጓዝበት ጊዜ እናቱ ድንግል ማርያም ወላዲተ አምላክ እሱን ፊት ለፊት ያየችበት ስፍራ ነው። ያ ስፍራ ማለት ነው ታዝን ነበር፣ ታለቅስ ነበር። ተስፋ የመቁረጥ ግን አይደለም።
ተስፋ የመቁረጥ አይደለም። እሷ የምስጢር መዝገብ ነች። ሁሉን ነገር በልቧ ተጠብቀው ነበር ይላል መጽሐፍ። ግን እናት ናትና ምንም ብትሆን እናት ናት። እሱም ደግሞ ተቀዳሚ ተከታይ የሌለው አንድያ ልጇ ነው። ስለዚህ ለልጇ ያላት ፍቅር ነው እንደዛ እንድትሆን ያደረጋት እንጂ ተስፋ ቆርጣ አይደለም። ሞቶ ይቀራል ብላ አይደለም። ሞትን ድል አድርጎ እንደሚነሳ ታውቃለች። መቃብር ይዞ እንደማያስቀረው ታውቃለች። ትንሣኤና ሕይወት እንደሆነ ታውቃለች። ግን ወልደዋለችና የእናት ፍቅር ስለሆነ እናትነቷ ነው እንደዚያ እንድትሆን ያደረጋት። ማንም ሰው መቼስ በዚያ እንዲያ ባለ መከራ እንኳን ልጅ ማንም ከሰው የተፈጠረ ሰው በእንደዚህ አይነት መከራ ሲያልፍ የማያዝን ሰው የለም። መቼስ አይምሮን ያልተነሳ ካልሆነ በቀር ካላበደ በቀር ማለት ነው። ስለዚህ አራተኛው ምዕራፍ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ አምላካችን ኢየሱስ ክርስቶስን የተመለከተችበት ስፍራ ነው ማለት ነው። እና ስፖስም ቨርጂን ብለውት ሰይመውታል። የድንግል ስቃይ ማለት ነው። ድንግል ማርያም ወላዲተ አምላክ ልጇን እያየች የተሰቃየችበት ያዘነችበት ስፍራ ነው አራተኛው ምዕራፍ። አምስተኛው ምዕራፍ ስምዖን ቀሬናዊው መስቀሉን ያሸከሙበት ስፍራ ነው። አምስተኛው ምዕራፍ ማለት ነው። ይህንንም ወንጌላውያኑ ጽፈውታል። እንደዚህ ተብሎ ተመዝግቧል። ወንጌላዊው ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ እንዲህ ብሎ ይናምጡታል። አንድ መንገድ አላፊም የአሌስኪንድሮስና የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ነው። አምስተኛው ምዕራፍ ነው። አስተውሉ። ስምዖንን የቀሬና ሰው ስምዖን ይለዋል። ቀሬና የምትባለው አሁን ሊቢያ የምትባለው ማለት ናት። እና መስቀሉን ያሸከሙበት ምክንያት ክርስቶስ በዛ መከራ እየተንገላታ እየወደቀ እየተነሳ ሲያዩት መንገድ ላይ ሞቶ እንዳይቀር ሲሉ ነው። ሳንሰቅለው በፊት ሞቶ እንዳይቀር መስቀሉን ያግዘው ብለው ነው በግድ አስገድደው መስቀሉን ያሸከሙት ማለት ነው። ስምዖን መስቀሉን ተሸክሞ አግዞታል። ጉዞውን ለተወሰነ መንገድ ቀጥሏል ማለት ነው። ለክርስቶስ ራርተው አይደለም፣ አስተውሉ፣ አዝነው አይደለም። የልባችን ሳይደርስ የተመኘነውን ሳንፈጽም መንገድ ላይ ሊቀርብን ነው ወይ እኛ ሰቅለን ነው መግደል ያለብን ብለው ነው ትንሽ ብርታት እንዲያገኝ መስቀል ላይ ሊያወጡት ስለፈለጉ ማለት ነው። ለዚህ ነው ስምዖንን ያሸከሙት። አምስተኛው ምዕራፍ ነው። ስድስተኛው ምዕራፍ ቬሮኒካ የተባለች ወይም አብሮቅላ ይላታል ወይም ክላውዲያ ትባላለች። ይቺ ሴት የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራ ተመልክታ ላቡ እየፈሰሰ ወዙ እየተንጠፈጠመ ደሙ እየተንጠባጠበ አይታ ራርታ ነጭ ማረቧን ይዛ ፊቱን የጠረገችበት ስፍራ ነው። የፊቱን ወዝ ማለት ነው። በዚያ ስፍራ በማረቧ ላይ የአምላካችን የኢየሱስ ክርስቶስ መልኩ ታትሟል። በማረቧ ላይ ማለት ነው። እና ቬሮኒካ ነው የምትባለው ወይም አብሮቅላ ወይም ክላውዲያ ትባላለች። ይሄንን የጲላጦስ ባለቤት ነበረች ብለው ያመጣሉ። እና እሷ በዚያ ቦታ በማረቧ ፊቱን ያበሰችበት የጠረገችበት ነው። መልኩም በማረቧ ታትሟል። ፍቅሩን በሁላችን ልቡና ያትምልን። መከራውን እንድናስብ በልቡናችን ያትምልን። እሷ መከራውን አስባ ከመከራው ጽናት የተነሳ በማረቧ እንደጠረገችው ማለት ነው። ዛሬም በልባችን መከራው ሊታተምብን፣ ፍቅሩ ሊታተምብን ያስፈልጋል። ለሱ ክብር እንድንኖር ማለት ነው። ስድስተኛው ነው። ሰባተኛው ለሁለተኛ ጊዜ
የወደቀበት ስፍራ ነው። አሁንም ከመስቀሉ ክብደት ከመከራው ጽናት የተነሳ ከመንገዱ ርቀት የተነሳ በሰባተኛው ምዕራፍ አካባቢ አምላካችን ኢየሱስ ክርስቶስ ለሁለተኛ ጊዜ ወድቋል። በዛ ስፍራ መስቀሉን ተሸክሞ ሲጓዝ ማለት ነው። ይህ ነው። ስምንተኛው የኢየሩሳሌም ሴቶች ዋይ ዋይ ያሉ ያለቀሱበት ስፍራ ነው። በሉቃስ ወንጌል ምዕራፍ 23 ከቁጥር 28 ጀምሮ ተመዝግቧል። በዚህ ስፍራ ላይ የኢየሩሳሌም ሴቶች ዋይ ዋይ ያሉ የመከራውን ጽናት ተመልክተው እጅግ አድርገው ያዝኑ ነበር። በእጁ ተአምራት ሕሙማነ ሥጋን የፈወሰ አምላክ፣ በቃሉ ትምህርት ሕሙማነ ነፍስን የፈወሰ አምላክ እንደ ወንጀለኛ እንደ ክፉ አድራጊ ተቆጥሮ ያን ሁሉ መከራ ሲቀበል እያዩ ምርር ብለው አልቅሰው አምላካችን ኢየሱስ ክርስቶስም ለኔ አታልቅሱልኝ ያላቸው፣ እናንተ የኢየሩሳሌም ልጆች ለኔ አታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ሰዓት ይመጣልና ለራሳችሁና ለልጆቻችሁ አልቅሱ ነው ያለው። በዚያ ስፍራ ላይ አስተውሉ። ስለ ራሱ አልነበረም የሚያስበው። እንዲያ ባለ መከራ እንዲያ ባለ ስቃይ ተይዞ የተንገላታ የራሱን ህመም አልነበረም የሚያስበው። የራሱን ስቃይ አልነበረም የሚያስበው። ሲያለቅሱለትም ለኔ አታልቅሱ ነው ያለው። ለራሳችሁና ለልጆቻችሁ አልቅሱ ነው። ለምን? ያልወለዱ ማህፀኖችና ያላጠቡ ጡቶች ብፁዓን ናቸው የሚሉበት ጊዜ ይመጣል። ለራሳችሁ ለልጆቻችሁ አልቅሱ። ለምንድን ነው ለኔ አታልቅሱ ያለው? በፈቃዱ ለኛ ቢሰዋ በግድ ሙት የሚለው የለም። ፈቅዶ ነው እኛን ለማዳን የሚሞተው በስጋ። ይሄም ማለት ነው። ሌላው በስጋ ቢሞት በነፍስ ሞት የለበትምና ለኔ አታልቅሱልኝ አለ። ሌላው በስጋ ቢሞት በመለኮታዊ ባህሪ ሞት የለበትምና ለኔ አታልቅሱልኝ አለ። ሌላው በስጋ ሞቶ ቢቀበርም ሞቱ አይቀርም፣ ሞትን ድል አድርጎ ይነሳልና ሕይወት ስለሆነ መቃብር ይዞ ያስቀረውምና ትንሣኤ ስለሆነ ስለዚህ ለኔ አታልቅሱልኝ አለ። አዎ ይሄንንም ያለው ያለሱ መከራ የኛ ክብር ስለሌለ ነው። ያለሱ ሞት የኛ ሕይወት ስለሌለ ነው። ለኔ አታልቅሱልኝ አለ። ሌላው ለኔ አታልቅሱልኝ ያለው ምክንያቱ በነቢያት የተነገረው የትንቢት ቃል እንዲፈጸም ግድ ነው። ነቢያት አምላክ ይወርዳል፣ ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በስጋ ሞቶ ይቀበራል፣ ሞትን ድል አድርጎ ይነሳል እያሉ ትንቢት ተናግረዋል። ስለዚህ የነቢያት የትንቢት ቃል መፈጸም አለበት። ነቢያቱን ትንቢት ያናገረ እግዚአብሔር መንፈስ ቅዱስ ነውና ለኔ አታልቅሱልኝ የመጽሐፉ ቃል ይፈጸም ዘንድ ግድ ነው። ለራሳችሁና ለልጆቻችሁ አልቅሱ። ለምን? ልጆቻችሁ የማይታዘዟችሁ ይሆናሉ፣ አመፀኞች ይሆናሉ፣ ተሳዳቢዎች ይሆናሉ፣ እግዚአብሔርን የማያመሰግኑ ይሆናሉ፣ እግዚአብሔርን የማይፈሩ ሰውን የማያፍሩ ይሆናሉ። ስለዚህ በልጆቻችሁ ምክንያት ታዝናላችሁ። ለራሳችሁና ለልጆቻችሁ አልቅሱ ነው ያለው። ዛሬም ብዙዎች የሚያስለቅሱ ልጆች ወልደው እየተቸገሩ ነው ያሉት። ልጆቻቸውን የሚረግሙ አሉ፣ በልጆቻቸው የሚያዝኑ አሉ፣ ያልወለዱትንና ያላጠቡትን የሚያመሰግኑ አሉ። እንተም በወለድኩለት ምን ነው እንዲሆነ በቀረ፣ አንቺን በወለድኩለት ምን ነው እንዲሆነሽ በቀረሽ፣ ወልደይው ወልደሽው አቃጠልከኝ አቃጥለም ይሉ አሉ። ለዚህ እኮ ነው ለራሳችሁና ለልጆቻችሁ አልቅሱ ያለው ጌታ። ይሄ ስምንተኛው ምዕራፍ ነው። እዚያ ጋር የኛ የኢትዮጵያውያን ይዞታ እንዳለ ያው ተመዝግቧል። የኛ ይዞታ እዛ ጋር አለ ስምንተኛው ምዕራፍ ላይ። ያው የምታውቁት ታውቃላችሁ፣ የማታውቁ ደግሞ ከዛሬ ጀምሮ ታውቁታላችሁ ማለት ነው። ዘጠነኛው ይሄ ስፍራም ለሶስተኛ ጊዜ የወደቀበት ስፍራ ነው። ዘጠነኛው ምዕራፍ ማለት ነው። ከመስቀሉ ክብደት ከመከራው ጽናት ከመንገዱ ርቀት የተነሳ ለሶስተኛ ጊዜ በዘጠነኛው ምዕራፍ ላይ ወድቋል። ይህ ስፍራ ደግሞ የኢትዮጵያ ገዳም የዴር ሱልጣን ዋናው በር ነው። አሁን ዝግ ነው እና እሱ ነው ዘጠነኛው
ምዕራፍ ማለት እሱ ነው። ለሶስተኛ ጊዜ አምላካችን ኢየሱስ ክርስቶስ የወደቀበት ስፍራ ነው ማለት ነው። 10ኛ ልብሱን የገፈፉበት ቦታ በቀሚሱም ላይ ዕጣ የተጣጣሉበት ስፍራ ነው። ይህ ማለት ነው ቅዱስ ዳዊት አስቀድሞ ልብሶቼን ለራሳቸው ተከፋፈሉ በቀሚሴ ላይም ዕጣ ተጣጣሉ እያለ በመዝሙር 21 ቁጥር 18 ዘምሯል። ይህ ነው የተፈጸመው። ልብሶቼን ለራሳቸው ተከፋፈሉ በቀሚሴም ላይ ዕጣ ተጣጣሉ የሚለው ቃል እንዲፈጸም በዚያ በ10ኛው ምዕራፍ ላይ ልብሱን ገፈው ተከፋፍለዋል፣ በቀሚሱም ላይ ዕጣ ተጣጥለዋል። አዳምና እኛ ልጆቹ የተገፈፈነውን ጸጋ መልሶ ሊያለብስ እሱ ስለኛ ተራቆተ፣ እርቃኑን ዋለ። አስተውሉ ወገኖቼ፣ እኛ በኃጢአታችን ምክንያት ጸጋችንን አስገፍፈን ነበር፣ እርቃናችንን ሆነን ነበር። የኛን ጸጋ መልሶ ሊያለብስ ነው እርሱ የተራቆተው። እግዚአብሔር የሰጠንን ጸጋ አክብረን እንድንጠብቅ ይርዳል። እሱ ተራቁቶ ጸጋውን መልሶ አለብሶናል። ዛሬ ግን አንዳንዶቻችን በፈቃዳችን ተራቁተናል፣ ወደን ተራቁተናል፣ ባለመታዘዝ ተራቁተናል። ማንም ራቁቱን እንዳይሄድ ልብሱን ነግቶ የሚጠብቅ ብፁዕ ነው ይላል። ልብሳችን ሃይማኖታችን ነው። ልብሳችን ልጅነታችን ነው። ልብሳችን ምግባራችን ነው። ከልብስ የተራቆተ እነሆ እንደማያምር እንዲሁ እኛም ከጸጋ እግዚአብሔር ስንራቆት ስንገፈፍ የጠላት መጫወቻ ነው የምንሆነው። ቅዱስ ዮሐንስ በራእዩ ምዕራፍ 16 ቁጥር 15 ላይ እንዲህ ብሎ ይመዝግቦታል። ራቁቱን እንዳይሄድ ይላል፣ እፍረቱንም እንዳያይ ነቅቶ ልብሱን የሚጠብቅ ብፁዕ ነው የሚለው ራእይ ዮሐንስ ምዕራፍ 16 ቁጥር 15 ላይ። ስለዚህ አምላካችን ልብሱን ተከፋፍለዋል፣ በቀሚሱ ላይ ዕጣ ተጣጥለዋል። እርቃኑን ሆኗል ስለኛ ጸጋውን ሊያለብሰን። እርቃኑን ውሎ ጸጋውን ካለበሰን በኋላ እንደገና ደግሞኛ መራቆት የለብንም። ይህንን ነው ሁሌ ማሰብ ያለብን። እግዚአብሔር አምላካችን ነቅተን ሃይማኖት ልብሳችንን፣ ልጅነት ልብሳችንን፣ በጎ ምግባር ልብሳችንን፣ ክርስቶስ ልብሳችንን እንድንጠብቅ ይርዳል። መጽሐፍ ምን ይላል መሰላችሁ? ከክርስቶስ ጋር አንድ እንሆን ዘንድ የተጠመቀን ሁሉ ክርስቶስን ለብሰነዋል ነው የሚለው። ልብስ ማለት ይሄ ነው፣ ሌላ እንዳይመስላችሁ። ገላትያ ምዕራፍ 3 ቁጥር 27 ላይ ተመዝግቧል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ነው የሚለው ገላትያ ምዕራፍ 3 ቁጥር 27 ላይ። ስለዚህ ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ዳግም በጥምቀት ተወልደን እግዚአብሔርን በልጅነት ክብር አይተናል፣ ጸጋውን ለብሰናል። ይህን የለበስነውን ጸጋ አሁን ማውለቅ የለብንም። በጥርጥር ምክንያት፣ በክህደት ምክንያት፣ በኃጢአት ምክንያት ማውለቅ የለብንም። እግዚአብሔር አሁንም ልብሳችንን እንድንጠብቅ ይርዳል። ብዙዎች ልብሳቸው ወልቋል። እሱስ ልብሱ የወለቀው ቀሚሱን አውልቀው ዕጣ የተጣጣሉበት ለእኛ ጸጋውን ሊያለብሰን። እኛ ግን ዛሬ ጠላት እያወለቀብን ነው ልብሳችንን፣ ጸጋችንን እንደገና እየገፈፈን ነው። አዳምና ሔዋን አንዴ ነበር የተገፈፉት፣ እኛም በእነሱ ምክንያት ተገፈን ነበር። አምላካችን መልሶ ካለበሰን በኋላ ግን እንደገና የተገፈፍን ብዙዎች ነን፣ እንደገና የተራቆትን ብዙዎች ነን። ምን ይመስላል ህይወታችን? ከፍቅር የተራቆተ ህይወት፣ ከትህትና የተራቆተ ህይወት፣ ከእውነት ከይቅርታ የተራቆተ ህይወት፣ ከጽድቅ የተራቆተ ህይወት ነው ብዙዎቻችን ያለው። ስለዚህ ያንን መልበስ አለብን መልሰን።
መልሰን መልበስ አለብን። እሱ የፍቅር ልብስ ነው፣ የትህትና ልብስ ነው፣ የትዕግስት ልብስ ነው፣ የእውነት ልብስ ነው፣ የቅድስና የንጽህና ልብስ ነው፣ ያማረ ልብስ፣ የተወደደ ልብስ፣ የብርሃን ልብስ ነው። ይህን ልብስ መልበስ ያስፈልጋል። እንዲሁ ብቻ እዚህ ጋር ልብሱን ገፈፉት ብሎ ማለፍ አያስፈልግም። እዛ ስንደርስ ማስተዋል አለብን። እኛስ ምንድነን ብለን ማሰብ አለብን። እርቃኑን ሆኖ ጸጋውን ያለበሰንን አምላካችንን ክርስቶስን መልሰን እንድንለብሰው ይርዳል። አሁን የጨለማውን ሥራ ማውጣት አለብን። የብርሃንን ጋሻ ጦር መልበስ አለብን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ላይ ይሄንን እንዲህ አድርጎ በግልጽ ቃል አምጥቶታል። ሮሜ 13 ቁጥር 12 ጀምሮ ሌሊቱ አልፏል ይላል። የጨለማ ያለማወቅ፣ ያለማመን፣ የክህደት፣ የአምልኮተ ጣዖት ዘመን ማለት ነው። ሌሊቱ አልፏል፣ ቀኑም ቀርቧል። የእምነት ጊዜ፣ የጽድቅ ጊዜ፣ የወንጌል ጊዜ፣ በወንጌል ያመንበት ብርሃን የሚለው ይህንን እንግዲህ የጨለማውን ሥራ አውጥተን ይላል የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን ወገኖቼ፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታችን ኢየሱስ ክርስቶስን ልበሱት ነው የሚለው። ጌታችን ኢየሱስ ክርስቶስን ምን በሉት? ልበሱት። የፍቅር ልብስ ነው እሱ። የትዕግስት ልብስ ነው እሱ። የጽድቅ ልብስ ነው። የቅድስና የንጽህና ልብስ ነው እና እሱን መልበስ አለብን። ይህንን ማለት ነው 11ኛው ምዕራፍ እጆቹንና እግሮቹን የቸነከሩበት ስፍራ ነው። አዎ የተቸነከረበት ስፍራ። ይህንንም ቅዱስ ዳዊት ቀድሞ ዘምሯል። መዝሙር 21 ቁጥር 16 ላይ እጆቼንና እግሮቼን ቸነከሩኝ ነው ያ። መዝሙር 21 ቁጥር 16 ላይ ተመዝግቧል። እጆቼንና እግሮቼን ቸነከሩኝ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ ችንካሮች የተቸነከረበት ስፍራ ነው። ከመስቀላቸው አስቀድሞ እዚያ ድንጋይ ላይ አይታችሁ እንደሆነ በዚያ በቀራንዮ በጉልጎታ በዚያ መሬት ላይ መስቀሉ አድርገው ቸንክረውታል። እኛን ከችንካር ሊያላቅቅ ስለኛ ተቸነከረ። እየቆሰለ ሊፈውሰን ማለት ነው። እየቆሰለ ሊፈውሰን ስለኛ ተቸነከረና 11ኛው ምዕራፍ ስለኛ የተቸነከረበት ስፍራ ነው። እጆቹና እግሮቹን የቸነከሩበት ስፍራ ነው። 12ኛው ምዕራፍ በመስቀል ላይ የተሰቀለበት ስፍራ ነው። 11ኛው ስፍራ ማለት ነው። በዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ በዚያ ሰቀሉት ይላል። በዚያም ሰቀሉት በጎልጎታ ማለት ነው። ጎልጎታ የዕብራይስጥ ወይም የጥንት አረማይክ ቃል ነው። የቃሉም ትርጉም የራስ ቅል ማለት ነው። የራስ ቅል ማለት ነው። በዚያ ስፍራ የአባታችን የአዳም ራስ ቅሉ እዚያ ስለነበረ እሱን ፍለጋ አምላካችን ኢየሱስ ክርስቶስ በማይከለ ምድር በጎልጎታ ተሰቀለ ማለት ነው። አስቀድሞ ቅዱስ ዳዊት እንደዚህ እያለ ዘምሮ ነበረ። አስተውሉ። የዳዊት መዝሙር እንዲህ ብሎ አምጥቶታል። መዝሙር 73 ቁጥር 12 እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ ነው የሚለው። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ብሎ አምጥቶታል። በምድርም መካከል መድኃኒትን አደረገ። ወገብረ መድኃኒተ በማይከለ ምድር ነው። በምድርም መካከል መድኃኒትን አደረገ። በምድር መካከል ቤት በቀራንዮ በጎልጎታ መድኃኒትን አደረገ።
መድኃኒት ሊሆነን መድኃኒት የሆነ አምላክ ኢየሱስ ክርስቶስ ተሰቀለ። በዚያ ጊዜ የምድር ማዕከል ጎልጎታ ቀራንዮ ነበረና የራስ ቅሉ የአዳም የራስ ቅል በዚያ ስፍራ ነው ያለው። አሁን አስተውላችሁ ከሆነ ስነ ስቅለቱ ሲሳል ከስሩ ምን ታያላችሁ? የራስ ቅል ታያላችሁ። ልክ አምላካችን ኢየሱስ ክርስቶስ በተሰቀለበት በጎልጎታ ከታች የአዳም የራስ ቅል ያለበት ስፍራ ነው። አዳምና እኛ ልጆቹን ሊያድን በጎልጎታ ተሰቀለ ማለት ነው። ይህ ነው እነሆ 12ኛው ምዕራፍ ማለት ነው። 13ኛው ምዕራፍ ከመስቀል አውርደው የገነዙበት ስፍራ ነው። የማታው ተማሪ የአይሁድ አለቃ ኒቆዲሞስና ደጉ የአርማትያሱ ቅዱስ ዮሴፍ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋ ከመስቀል አውርደው ከችንካር አላቀው በአዲስ በፍታ ገንዘው በአዲስ መቃብር የቀበሩበት ስፍራ ነው። 13ኛው ከመስቀል አወረዱት፣ ገነዙት። የአርማትያሱ ቅዱስ ዮሴፍ ወደ ጲላጦስ ቀርቦ ሥጋውን ለመነ ይላል። እዚያ የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ጀምሮ ተመዝግቧል። አንበሳ የሰበረውን ማንም ደፍሮ አይቀርብም። ንጉስም የገደለውን ያስገደለውን ማንም ደፍሮ አይቀርብም። ግን የአርማትያሱ ቅዱስ ዮሴፍ ቀረበ፣ ኒቆዲሞስም ቀረበ። አው ለፍቅሩ ይሳሳሉ ይቃጠሉ ነበርና ሥጋውን ስጠን አሉ። ነው ፈቀደላቸው። ከችንካር አላቀቁ፣ ከመስቀል አወረዱት፣ በአዲስ በፍታ ገንዘው አዘጋጁት። ይህ 13ኛው ነው። 14ኛውና የመጨረሻው ምዕራፍ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረበት ነው። የተቀበረበት ነው። እንግዲህ እነኚህ ሶስቱንም አንድ ቦታ አይታችኋል ብዬ ተስፋ አደርጋለሁ። ያላያችሁትም ደግሞ ታያላችሁ። የተሰቀለው እዚያው ጎልጎታ ቀራንዮ ነው አይደል? ከዚያ ወረድ ብሎ ደግሞ ምን አለ? የተገነዘበት አለ አይደል? ከዚያ በኋላ ደግሞ አይታችሁ እንደሆነ ከተገነዘበት ደግሞ አለፍ ብሎ ምን አለ? መቃብሩ አለ። ሶስቱም እዚያው የተያያዘ ነው እና እነኚህ ናቸው። በጎልጎታ ተቀብሯል። ከዚያም ከጎልጎታ ደግሞ 3 ቀንና 3 ሌሊት በመቃብር ካደረ በኋላ ሞትን ድል አድርጎ መግነስ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቶ ሞትን በሞቱ ሽሯል። ትንሣኤያችንን በትንሣኤው አብስሮልናል። እሱ ደግሞ በወቅቱ ይተረካል ማለት ነው። እግዚአብሔር አምላካችን በእውነት መከራውን እያሰብን በረከቱን እንድንቀበል ይርዳን። እንግዲህ ለኃጢአት ሞተን ለጽድቅ እንድንኖር ነው እሱ በዕፀ መስቀል ላይ ኃጢአታችንን የተሸከመው። ከአመፀኞች ጋራ ነው የተቆጠረው። ከወንጀለኞች ከወንበዴዎች ጋራ ነው የተቆጠረው። ለማሳሳት ሲሉ አንዱን ወንበዴ በቀኙ አንዱን ወንበዴ በግራ አድርገው እሱን ደግሞ መሃል ለመሃል ነው የሰቀሉት። ለማሳሳት ማለት ነው። ከዚያም የሚመጣው ይሄ ምንድነው? ወንበዴ። ከዚያም የሚመጣው ይሄ ምንድነው? ይሄም ወንበዴ። መሃል ያለው እሱማ አለቃቸው ለማሰኘት ማለት ነው። እንደዚህ አድርገው ነው በክፋት በግፍ በጥላቻ ሰቅለው የገደሉት። እሱ ግን የተሰቀለው ለኃጢአት ሞተን ለጽድቅ እንድንኖር ነው። ቅዱስ ጴጥሮስ በመልእክቱ ይህንን መዝግቧል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በዕፀ መስቀል ላይ ተሸከመ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ የተመዘገበ ይልካል። ስለዚህ
ለኃጢአት ሞተን ለጽድቅ እንድንኖር እርሱ ኃጢአታችንን በዕፀ መስቀል ላይ ተሸክሟል። አሁን ይህም መስቀል እንግዲህ ተሸክመን ልንጓዝ ነው። ከዚህ ከሊቶስጥራ በግሪኩ ይበጽሩ ወይም ገቦታ ወይም ገበጣ በዕብራይስጡ ወይም ጸፍጸፍ በግዕዙ ወይም ደግሞ ንጥፍ ድንጋይ ከተባለው ከዚህ ስፍራ የክርስቶስን የመከራ ጉዞ ልንጀምር ነው። አሁን መስቀሉን ተሸክመን ልንጓዝ ነው እና መስቀሉን ተሸክመን ስንጓዝ አምላካችን ያን ሁሉ መከራ የተቀበለው ለኃጢአት ሞተን ለጽድቅ እንድንኖር። አሁን ለኃጢአት መሞት አለብን። ለስጋ ስራ መሞት አለብን። እንደ በድን መሆን አለብን። ለጨለማ ስራ ለዲያብሎስ ፈቃድ እንደ ሞት መሆን አለብን። ለጽድቅ ስራ ለቅድስና ለንጽህና ለበጎ ስራ ለመንፈስ ቅዱስ ፍሬ ለእግዚአብሔር ፈቃድ ደግሞ ሕያው መሆን አለብን። አንዳንዶቻችን ሕይወት ተገላቢጦሽ ነው። ለጽድቅ ሙታን ነን፣ ለኃጢአት ደግሞ ሕያዋን ነን። ክፉ ለማሰብ ሕያዋን ነን፣ ክፉ ለመናገር ሕያዋን ነን፣ ክፉ ለመስራት ሕያዋን ነን። ብዙዎቻችን ለዚህ ሕይወት አለን። ብዙዎቻችን ለዚህ እንፋጠናለን። በጎ ለማሰብ በጎ ለመናገር በጎ ለመስራት ግን ሙታን ነን፣ ይከብደናል፣ እንደ በድን እንሆናለን። ግን እሱ በመስቀል ላይ የተሰቀለው መስቀል ተሸክሞ የተንገላታው ለኃጢአት ሞተን ለጽድቅ እንድንኖር ነው። አምላካችን ፍቅሩን በልቦናችን ያሳድርብን።